ጭናቂ መንገድ ለምን የሰው ነገር ማሰሙት? ያንበታችን ማቅማችን ይፈቅዱበት ነው። ይሄን በታሳነ አበራሽ ቤት ከመገቡማ ጎዳና ብትወጡ ይሻላችኋል። ወንድም ይኸውልህ አበራሽ ቤት አይደለም። ለምን ሰው ላይሆንበት እና ከፍለን ብቻ መኖር ነው የምፈልገው። ሴትዮዋ ቤት የገባ አንድ ሰው በሰላም ይወጣ የለም። ሰውዬ እኔ የለሁበትም። አንተ ኮሚሽን አውጣ ነው የምፈልገው። ምን ነው ብሩ ጥንቅል ብሎ ይቅርብኝ ወንድሞቼ። እኔ በእናትህ ነው ፈልጋችሁ በትርካና በታሳነ ምን ነው በቃ አንተ ብሪና አይደለም የምፈልገው እና አንሞት ሰማይ ቤትም ቢሆን እንከፍላለን። ራሳችሁ ኃላፊነት ትወስዳላችሁ። እኔ የለሁበትም። ይኸው መልካም ሲሆን አረባሽ እንዴት ነሽ? ደህና ነሽ? ግን ያበላሽ እኔ ደህና ነኝ። እናንተ ግን ነው ማናችሁ? መፈልጋችሁ ነው? መከራይ ቤት ፈልጋለሁ። ያስጨናቂ ቤት ያስጭየን ቤት ነው? ኧረ እኛ የሚያስጨንቅ አይደለም፣ ቤት ብቻ ነው የፈለግነው። እንዴ ታዲያ ነው ሚጥሚጣ እያፈላሁ ነው። ትጠጣላችሁ? እንጀራ ምን እንትን እናፈላለን እንሰራለን። ኑ ኧረ አረባሽ እኛ መከራይ ብቻ ነው የምንፈልገው። ሚጥሚጣና አንጠጣም። ኧረ እንጀራማ አንጠጣም እኛ አረባሽ እና ኑ ታዲያ። ኧረ አንመጣም አረባሽ እንዴ ኑ አልኩ እኮ። አይ አረባሽ ከዚህ ሆነን በትማታችን እንዴ ኑ አይደል ብለው። ኧረ አረባሽ አንመጣም። ኑ አስጨናቂ መንገድ ነው። ኧረ አበርዬ ምንም አናውቅም። አበርዬ አትካው ከነገራት ማን ገደለው? መክስ ገደለው።